እኔ ኦሮሚያ መገንጠል በፈልግ ኖሮ ማከለከለኛ ኩድ አብዳን ኢንፎርማንስ ዘጎ ምንድነው ሰው ምን ሰው ይቃዣል እኮ ኢህአዴግን እኮ ሆነ ብለን እኮ ነው የተውነው በቦታው አዲስ አበባን በቀለበት ውስጥ አድርገን በ24 አወር መቆጣጠር የሚያስችል አቅም ነበረን ብንፈልግ ኖሮ ኦሮሚያ መገንጠል ብንፈልግ ኖሮ nobody could have prevented us 4 months ago አሁንም ከፈለገን nobody can prevent us ይሄንን መንግስት ውስጥ ያሉ ሰዎች ያውቃሉ ያ ለኛ ያ ተሳሳተ አመለካከት ነው ያ ማፕ ከ1970ዎቹ ጋር ጀምሮ the whole idea of reconstructing ኦሮሚያ ሲመጣ የነበረ I think 1970s ውስጥ በተማሪዎቹ እንቅስቃሴ ጊዜ የነበረ በኦሮሞ ውስጥ በጣም የታወቀ የኦሮሚያ ማፕ ነው በኦሮሞ ናሽናሊስቶች ውስጥ የታወቀ የኦሮሚያ ማፕ ነው I think ግንጪ ላይ ነው መሰለኝ የተወሰው መሰማታት ማስታወሻ አስቀምጠዋልና ያንን ያስቀምጡት የሰማታት ማስታወሻ እንትን ነው I think look እንዲህ አይነት ውስጥ የሚገቡ ሰዎች they really need to we saved ኢትዮጵያ ማን ነው የሚያመሰግን ለምን ጠፋ አፋፍ ላይ የደረሰች በትንትኖ ልትወጣ የደረሰችን ሀገር በስትራቴጂ በመመራት ይቺን ሀገር አጥፍተን እንጠፋለን ይሉ የነበሩትን ባለስልጣናት ሽምድምዳቸውን አውጥተን እርስ በርስ አባልተናቸው የለውጥ ኃይልና ፕሮግሬሲቭ ኃይል ስልጣን እንዲይዝ አድርገን ይቺን ሀገር ከመበታተን ያዋልን ባለውለተኞች ነን በተለይ ኢትዮጵያን አንድነት የሚወደው ኃይል ጎንበስ ብሎ ሊያመሰግን ይገባል እንጂ ሊያፈጣ አይገባውም እውነቴን ነው የምልህ 4 አመት ያን የመሰለ የጦፈ ትግል ስናካሂድ አንድ ቀን ሌላ ብሄር በእኛ አካባቢ ተነክቶ አያውቅም ሙሉ በሙሉ ሀገሪቷን ተቆጣጥረን ባለንበት ወቅት የፈለገንን ማድረግ የሚያስችለን አቅም ነበረን ግን የመረጥነው ምንድነው ይቺን ሀገር ከጥፋት ይቺን ሀገር ከገደል ከመግባት ማዳን አስፈላጊ ነው እንደሌሎቹ በማፕ ሰክረን አይደለም እንደሌሎቹ በውሸት ኢትዮጵያዊነት ለመጨፈር አይደለም የዚህችን ሀገር አንድነት ማስጠበቅ ለኛ እንደ ኦሮሞ አስፈላጊና ወሳኝ ነው ኢህአዴግ ውስጥ እኮ ያሉት ኃይሎች ሊበታትኗት ነው የፈለጉት አሁንም ሊበታትኗት እየፈለጉ ነው ያሉት ያንን ሁሉ ተቋቁመን የገደለን ፓርቲ የኛን ልጆች የጨፈለቀውን የጨፈጨፈውን ፓርቲ እድል ሰተነው ስልጣን ላይ እንዲቆይ ያደረግነው በሪቮሉሽን ወይም ደግሞ በአብዮት ስርዓቱን ብንገለብጠው ሀገር ሊፈርስ ይችላል ብለን ስለሰጋን ነው ኦሮሚያንማ እኮ መገንጠል ኢትዮጵያን ዲሞክራታይዝ ከማድረግ ኦሮሚያ መገንጠል በጣም ቀላል ነው ስትራቴጂውም 4 አመት ላይ ፈጀብን ይሄን ስርዓት ለመለወጥ በ2 አመት ውስጥ ሬቻ ላይ የጨረሱን ቀን ኦሮሚያ መገላገል ብንፈልግ ኖሮ it was very simple አልፈለግንም ያንን እንደነመል ሳይሆን ሰው ማየት ያለበት በተጨባጭ ምን አሳየ ኦሮሞ በተጨባጭ ቄሮ ምን አሳየ በተጨባጭ ሀገር አፈረሰ ወይስ ሀገር አዳነ ሀገር ወደ አደጋ ወሰዳት ወይስ ከአደጋ ከለከላት የሚለውን I think ታሪክ አይደለም እያወራን ያለነው የ3 ወር 4 ወር 5 ወር ጊዜ ነውና እንደዛ አይነት እንትን የሚያደርጉ ሰዎች አንደኛ በተለይ ይሄ ስጋት በመፍጠር ኦሮሞዎች ላይ ሌሎቹ ጥርጣሬ እንዲያደርጉ ነው አሁን ሁሉ ነገር እየተምታታ ነው በአንድ ወገን ኦሮሞዎች ኢትዮጵያን ዶሚኔት ሊያደርጓት ነው የሚለው ፕሮፓጋንዳ ታስማለህ ጃዋር ወደ ኢትዮጵያን ዶሚኔት ሊያስደርግ ነው ከናብይ ጋር ሆኖ የሚለው ወሬ ተሰማለህ እዚህ ተገልብጦ ኦሮሚያ ሊገነጥላት ነው which one is it ዶሚኔት ለማድረግ ከፈለግን ኢትዮጵያን መገንጠል ሁለቱንም እያምታቱ የሚቀርቡ I think የተሳሳተ አመለካከት ነው I think ለማንኛውም ግልጽ እንዲሆን ለኛ ለወሬ ሳይሆን ለመዝሙር ሳይሆን ለፉከራ ሳይሆን ለሆነ ሴንቲሜንታል የሆነ ጭፈራ ሳይሆን ለህዝባችን ጥቅም ነው የታገልነው ስንታገል ደግሞ በመግለጫ አይደለም 5000 ወጣቶችን ወደ እሳት ልከን እሳት አስበልተን አስጨፍጭፈናቸው ነው በዘነሱ ደም ነው ዛሬ ኢትዮጵያ ውስጥ የምታየው ነፃነት የመጣው በቀልድ አይደለም በጸሎት አይደለም ምን የመሳሰሉ ልጆችን ወደ እሳት ልከን እዛ እሳት ላይ ተቃጥለው ነው ዛሬ የተስፋ ብርሃን ኢትዮጵያ ውስጥ እንዲመጣ ያደረግነው ዛሬ ስንት አይነት ስራ እየተካሄደ ስንት አይነት አደጋ ያለ የዚህችን ሀገር አንድነት ሰላምና ዲሞክራሲ ማሻገር አሁን የኛ ኃላፊነት ነው ብለን የምንሄደው ወሳኝ ስለሆነ ለዚህ እኛ ብቻ አይደለም እዚህ ሀገር የተጨቆን ነው እዚህ ሀገር ውስጥ የተጠቀመ ብሔር አለ ማለት አይደለም አሁን ከስልጣን የወረዱት ህዋቶች ብትወስዳቸው ትግራይን ያስታወሷት ስልጣን ሲያጡ ብቻ ነው ትግራይን ያስታወሷት ከስልጣን ሲባረሩ ብቻ ነው ትግራይ ሄደው አያውቅም እዚሁ ነው ከሀገር የዘረፉትን እዚሁ ጨፍጨፍ አድርገዋት ሌላውን ኤዥያ ደብቀውት ሌላውን አውሮፓን የደበቋት
ለትግራይ ህዝብ ምንም አላወረዱም። ለምን ነው እኛ ከትግራይ ህዝብ የምንገነጠለው? ምንም ያልተጠቀመው የትግራይ ህዝብ መቀሌ ሄዳለሁ ለምሳሌ ለምን ነው የሚሄደው? የትግራይ ህዝብ በስሙ ተነገደ እንጂ ምንም አላረገም፣ ምንም አላጠፋም። ከዛ ህዝብ ጋር በመተባበር ዲሞክራሲያዊ ስርዓት መገንባት አለብኝ እንጂ ለምን ነው ከዛ ህዝብ የምንነጠለው? ምን አረገኝ ያ ህዝብ? የአዲግራት ሰውና እኔ የመጣሁበት የድሙጋ ሰው የተዋውቆ ነው የተጨቋቆ ነው። ከዛ ህዝብ ለምን ነው የምገነጠለው? ከዛ ህዝብ ጋር አንድ ሆኜ ለምን አልሰራም? ለሱ የሱም በአዲግራት መብቱ ተጠብቆለት የኔም ፋሚሊ ድሙጋ ላይ መብታችን ተጠብቆ በዲሞክራሲያዊ ስርዓት ተደራድረን ተከራክረን ተባብረን ሀገር መገንባት እንችላለን። ለዚህ ደግሞ እውቀቱ አለን፣ ብቃቱ አለን። በዛ ነው እንግዲህ መሄድ ያለብን። Waan tokko abdii isin godhuu barbaadeeti odeeffannoo har'a damarraa dhufe tokko dhimma siiriyaasii nageenya biyyaa irratti illee fuulduree uummattoota biyya saniitiif illee hedduu murteessaa waan ta'eef doongoor seena qabeessi hojjetamuudhaaf waan deemuuf kanarratti of eeggannoo uummannis warri biyya bulchus badii waggoota 8 dabre kana himaa turreerraa doongoor guddaan hojjenne ibsuuf hin dhiyaadhe. Kaleessarraa kaasee Adaamatti walga'iin koree jiddu galeessaa bilchaginaa dhoksaadhaan godhamaa jira. Walga'ii sanarratti maaltu mari'atame, maaltu akka ajandaatti dhiyaatee garamitti deemamaa jira ka jedhu dubbachuudhaaf hin dhufe. Dhimmi kun dhimma nageenya biyyaa, dhimma akeeka uummata keenyaa kan hanga har'aa irratti qabsoon godhame kan gara fuulduraatti irratti illee dhiibbaa waan qabaatuuf sadarkaa odeeffannootti xiinxala gara fuulduraatti dhufa irratti sadarkaa odeeffannootti gurra akka qabataniif waan dhiyeessuun barbaade jechuudha. Ajandaalee murteessoo ta'an waan baay'ee irratti mariin isaanii paartiin bilchaginnaa ajandaa maal qabatee kan dhiyaate ka jiru irratti akka propoozalaatti yaada dhiyeessan jechuudha. Dhimmoota gurguddoo afran hedduu murteessoo dhiyaatan sadi afur isin dhiyeessuun barbaada. Ka duraa dhimma federaalizimii irratti propoozaalli yaadni dhiyaate federaalizimiin amma jiru kan sablammoota irratti hundaa'e kun akka jijjiiramu kan jedhudha. Bakka isaa caaseeffama walitti dhiyeenya lafaa fi hidhata diinagdee irratti hundaa'een bakka bu'amu kan jedhu akka yaadatti dhiyaatee hedduu wal falmisiisaa ta'ee itti deemamaa jira jechuudha. Kiliir akka ta'uuf federaalizimiin amma jiru kun akka hafuu fi ka caaseeffama haaraadhaan ka akkaataa walitti hidhiinsa diinagdee walitti dhiyeenya lafaatiin akka ta'u yaadni dhiyaatee jira. Kunis wal falmisiisaa jira. Hedduu kan ajaa'ibe san keessaa yaada kana duras dhagayaa turre. Hedduu immoo kan ajaa'ibe maali? Not only federaalizimicha jijjiiruu qofa osoo hin taane haalli ittiin jijjiiramu immoo akka duraarraa akka jijjiiramu. Dur fakkeenyaaf naannoon tokko uummattoonni naannoo tokko keessa zoonis haa ta'uu naannoo uummachuu kan barbaadan taate referendamiidhaan marii uummataa godhamee referendamiidha. Bu'aa referendamii sanii referendamii dura mana maree federeeshiniitiif dhiyaatee achi booda referendamiin godhamee achi booda paarlamaadhaan mirkanaa'aa ture. Amma sun hafee kallattiidhaan yaadichi paarlamaadhaaf dhiyaate loor haawusiif dhiyaate loor haawusiin eega irratti mari'ate booda pirezidantiin mallatteessa. Pirezidenshalizimii illee dhufnaa garamitti akka deemaa jiran. Very simple. Hirmaannaa uummattootaatiin alatti marii fi marabbaa uummattootaatiin alatti paarlaamaa qofaaf dhiyaate. Paarlaamaan majooritiidhaan yoo mirkaneesse godinni tokko naannoo tokko irraa fottoqee kan biraatti makamuu danda'a. Godinni tokko ofii naannoo ta'uu danda'a. Jijjiiruu danda'a jechuudha. Jechuun maali? Naannoleen amma jiran kana diiguudhaaf sirni aangoo irra jiru even gara referendamiititti dur hin beeytanii naannoleen uumamuudhaaf jijjiiramuudhaaf referendamii godhamuu qaba. Waliigalteen naannolee biraallee jiraachuu danda'u qaba. Amma sanaan biseen simply paarlaamaan mirkaneessa pirezidantiin mallatteessa boom.